ክቡራትና ክቡራን እንደምንሰነበታችሁ። ዛሬ ፔሌ ከነገሰበት ማራዶና ዛሬም ድረስ ከእግር ኳስ አፍቃሪዎች ልብ የማይጠፋ አዝናኝና ድንቅ ታሪክ ከጻፈበት እንደዚሁም ከዚህ ቀደም ሁለት የዓለም ዋንጫ ፍጻሜዎችን ያስተናገደውና በ2026 ደግሞ የዓለም ዋንጫ የመክፈቻ ጨዋታን ስለሚያስተናግደው የእግር ኳስ ቅዱስ መቅደስ የሆነው ስቴዲየም እናወራለን። እስከ መጨረሻው አብራችሁን ቆዩ። በምዕራባውያኑ አቆጣጠር 1960ዎቹ መጀመሪያ አካባቢ ሜክሲኮ የዓለም ዋንጫን የማስተናገድ ትልቅ ህልም አደረባት። ነገር ግን ከህልሟ ፊት ለፊት አንድ ትልቅ ችግር ተጋርጦባት ነበረ። የዓለም ዋንጫ ሊያስተናግድ የሚችል ግዙፍ ስቴዲየም። በዚህ መነሻነት የወቅቱ የአገሪቱ እግር ኳስ መሪዎች በመሰባሰብ በዓለም ላይ ካሉት ምርጥ ስቴዲየሞች መካከል ሊሰለፍ የሚችል ከተቻለም ደግሞ የሚበልጥ ስቴዲየም ለመገንባት ሞከሩ። በዚህ መሰረት በጊዜው ታዋቂ በነበረው ሜክሲካን አርክቴክት ፔድሮ ራሚሬስ ቫስኬዝ መሪነት በሀገሪቱ ዋና ከተማ ሜክሲኮ ሲቲ ደቡባዊ ክፍል በ2240 ሜትር የባህር ጠለል ከፍታ ላይ በሚገኘው ኮዮአካን አውራጃ ስታዲየም ለመገንባት ንድፍ ተዘጋጀ። እንደ አውሮፓውያን አቆጣጠር በ1962 የስቴዲየሙ ግንባታ ተጀመረ። ነገር ግን ስራው እንደታሰበው ቀላል አልሆነም። መሐንዲሶቹ በመጀመሪያ ወደ 180 ሺህ ቶን አካባቢ የእሳተ ገሞራ ድንጋይ በከፍተኛ ፍንዳታ መበታተንና ማንሳት ነበረባቸው። ይህ ስራ ከተካሄደ በኋላም ሌላው ፈተና ቀጠለ። ከመሬት በታች እጅግ የበዛ የውሃ ክምችት ተገኘ። በዚህም የተነሳ ቀድሞ የታቀደው የስቴዲየሙ ዲዛይን ሙሉ በሙሉ እንዲቀየር ሆነ። ይህም የፕሮጀክቱን አጠቃላይ ወጪ ቀድሞ ከታሰበለት 95 ሚሊዮን ወደ 200 ሚሊዮን ፔሶ እንዲነር አደረገው። በግንባታው ወቅት በአጠቃላይ 10 አርክቴክቶች፣ 35 መሐንዲሶችና ከ800 በላይ ሰራተኞች የተሳተፉ ሲሆን ከነዚህ መካከል በዚህ አስቸጋሪ ግንባታ ሂደት ውስጥ የነበሩ 12 ያህል ሰራተኞች ውድ ህይወታቸውን አጥተዋል። ሌላው በዚህ ግንባታ ውስጥ አስደናቂና አነጋጋሪ የነበረው ጉዳይ ጥልቅ ቁፋሮ በሚደረግበት ወቅት ማሞት ተብሎ የሚጠሩትና ከ4000 ዓመታት በፊት በበረዶ ዘመን በምድር ላይ ይኖሩ የነበሩ ዝሆን መሳይ እንስሳት ቅሪት መገኘቱ ነው። ይህም ለወቅቱ የሳይንስ ጥናት ግብዓት ሆኖ ያለፈ ክስተትና አስደናቂ ገጽታም ጭምር ነበረ። በ1966 ስቴዲየሙ ሲጠናቀቅ የሜክሲኮ ህዝብ በብሔራዊ ስያሜ ውድድር እንዲሳተፍ ጥሪ ቀረበለት። ከተላኩት በሺዎች የሚቆጠሩ የስያሜ ጥቆማዎች መካከል አስቴካ የሚለው ስም በብዙ ድምጽ ተመርጦ አሸናፊ ሆነ። ይህ ስምም በሜክሲኮ ታሪክ ውስጥ ትልቅ ስፍራ ያላቸውን የአስቴክስ ህዝቦች ስልጣኔ ለማክበር የተሰጠ ነበረ። በዚህም መሰረት ስታዲዮ አስቴካ ግንቦት 29 ቀን 1966 በክለብ አሜሪካና ቶሪኖ መካከል በተደረገ ጨዋታ ግንባታው ተጠናቆ በይፋ መከፈቱ ለመላው ሜክሲኮ ህዝብ ይፋ ተደረገ። በዕለቱም ከ107,000 በላይ ተመልካቾች በስቴዲየም ውስጥ ታድመው ነበረ። ስቴዲየሙ ምንም እንኳን በመጀመሪያ ከ100,000 በላይ ሰዎችን አስተናግዶ የነበረ ቢሆንም ኋላ ላይ ከተደረጉ እድሳቶችና ማሻሻያዎች በኋላ ግን የሚይዘው ተመልካች አቅም ወደ 83,000 ተመልካቾች ዝቅ ብሏል። ከዚህ በኋላም ስታዲዮ አስቴካ በተመልካች ልብ ውስጥ የማይረሱ ብዙ ታሪኮች የተጻፉበት ስቴዲየም ሆነ። በ1970 የዓለም ዋንጫ በዚህ ስቴዲየም ውስጥ ብራዚል ጣሊያንን 4-1 በማሸነፍ ሶስተኛውን የዓለም ዋንጫ አሸነፈች። ይህም የምንጊዜው የእግር ኳስ ንጉስ ፔሌ የመጨረሻ የዓለም ዋንጫ ጨዋታው ነበረ። እንደዚሁም በ1986 የላቲን አሜሪካው ሀገር አርጀንቲና ሁለተኛ የዓለም ዋንጫ ክብሯን በዚሁ ስቴዲየም ምዕራብ ጀርመንን 3-2 በማሸነፍ ያሳካች ሲሆን ከዚህ የፍጻሜ ጨዋታ 7 ቀናት ቀደም ብሎ በሩብ ፍጻሜው ድንቅ ድራማ የተካሄደበት እንግሊዝና አርጀንቲና ጨዋታ ተካሂዶ ነበረ። በዚያን ቀን ከ114,000 በላይ ተመልካቾች በስቴዲየሙ ተገኝተው ነበረ። ጨዋታው እስከ 51ኛው ደቂቃ ድረስ ያለ ግብ 0-0 እኩል ቀጥሎ ነበረ። በዚያም ሰዓት ዲያጎ ማራዶና እንግሊዙ ግብ ጠባቂ ፒተር ሺልተን ላይ በመዝለል በግራ እጁ ኳሷን ወደ ጎል አስገባ። ዳኛውና የመስመር ዳኛው
የእጅ ንክኪውን ሳያስተውሉ ቀርተው ጎሉን አጸደቁት። ከአራት ደቂቃዎች በኋላም ማራዶና ከመሃል ሜዳ ተነስቶ 5 ተጫዋቾችንና ግብ ጠባቂውን በማለፍ የምዕተ ዓመቱ ምርጥ ጎል ተብሎ የሚታወቀውን ድንቅ ጎል አስቆጠረ። ከጨዋታው በኋላም ስለ መጀመሪያው ጎል ሲናገር ትንሽ በማራዶና ጭንቅላት፣ ትንሽ ደግሞ በእግዚአብሔር እጅ የተቆጠረ ጎል ነው አለ። ይህም ታሪካዊ አስተያየት ሆኖ ተቀመጠ። ከዚያ ቀን ጀምሮ ይህ ጎል የእግዚአብሔር እጅ በሚል ስያሜ በዓለም ዙሪያ ይታወቃል። እነዚህንና ሌሎች ያልተገለጹ ብዙ አስደናቂ የእግር ኳስ ታሪኮችን አጭቆ የያዘው ስታዲዮ አስቴካ ሜክሲኮና አሜሪካ እንዲሁም ካናዳ በጋራ ያዘጋጁትን የ2026 ዓለም ዋንጫ 5 ታላላቅ ጨዋታዎችን ያስተናግዳል። ከሁሉ በላይ የሚጠበቀው የውድድሩ መክፈቻ ጨዋታ ሲሆን ሜክሲኮን ከደቡብ አፍሪካ ጋር ያገናኛል። ይህ ጨዋታም አስቴካን በታሪክ 3 የዓለም ዋንጫ መክፈቻዎች ያስተናገደ ብቸኛ ስቴዲየም ያደርገዋል። ከዚያም ኡዝቤኪስታን ከኮሎምቢያ፣ ሜክሲኮ ከቼኪያ የሚያደርጓቸው ጨዋታዎች ይካሄዱበታል። በመጨረሻም የ32 ቡድኖችና የ16 ቡድኖች ዙር ጨዋታዎች በዚሁ ታሪካዊ ስቴዲየም ይካሄዳሉ።